حبر أمتنا ابن عباس إلى عهد الإمام السابق بن جرير وقتادة ومجاهد وشيوخهم والقرطبي الفتح وابن كثير. الحمد لله رب العالمين، والصلاة والسلام على نبيه الأمين وعلى آله وصحبه الغر الميامين. أما بعد، فإن أصدق الحديث كتاب الله، وخير الهدي هدي محمد صلى الله عليه وسلم، وشر الأمور محدثاتها، وكل محدثة بدعة، وكل بدعة ضلالة. وأصلي وأسلم على سيدنا ونبينا محمد عبد الله الأمين وكل من تبعهم بإحسان إلى يوم الدين. أما بعد، فهذا درسنا لهذه الليلة المباركة، ألا وهو المقدمات الأساسية لعلوم القرآن الكريم. بري القرآن ولو مالت وديت معنى القرآن مدات القرآن الكريم يتكبر القرآن هو معجزة الإسلام. የኢስላም ተአምር ነው። ሚራክል ሜርሲፉል በጣም የተከበረ ተአምር ማለት ነው። አልኻሊዳ እንግዲህ ሙዕጂዛ ሁለት አይነት ነው። ባኢድ አለ፣ ኻሊድ አለ። ቁርአን ምን المعجزات الخالدة ዘውታሪ ከሆኑት ምን المعجزات الخالدات ከሆኑት አንደኛው ትልቁ ለረሱል አለይሂ ሰላቱ ወሰላም المعجزات الخالدة አንደኛ ነው። ብዙ ሙዕጂዛቶች አሏቸው። ትልቁና ትልቁ ዋናው ሻኛና ቆንጆ የሚባለው ቁርአን ነው ማለት التي لا يزيدها التقدم العلمي إلا رسوخا في الإعجاز። በተአምርነት كلما تقادم عهده زاد علوه وشأنه። ዘመኑ በረዘመ ቁጥር ዘመኑ ብዙ ሰው ብዙ ነገር ዘመን ሳልክበት ወጣትነት የሚያልቃን ምንም ነገር ድርሰት ምኑ ነገር ያልቃን ማለት ያሩቃል። ቁርአን ግን لا يزداد إلا تقدما ورقيا وتشريفا وتكريما። በቃ ልቅናው እየጨመረ ሻኛው እየተከመረ ነው የሚሄደው። አንዘለሁ الله على رسوله محمد صلى الله عليه وسلم። الله برسول عليه الصلاة والسلام አውርዶታል بواسطة الملك جبريل الأمين በዛ ምክንያት ليخرج الناس من الظلمات إلى النور። ሰዎችን ከብዙ ጨለማዎች ወደ ኑረል ኢማን ኑረል ኢስላም ሊያወጣ ማን ዓላማው ይሄ ነው። ዑቡድያን ለአላህ ብቻ መስጠት وما خلقت الجن والإنس لا ليعبدون ወደዛ ويهديهم إلى الصراط المستقيم ወደ ቀጥተኛው ጎዳና። ሲራጥ ማለት በአረብኛ ቋንቋ ቀጥታ መንገድ ነው። ሙስተቂም ያለው ሲፈቱን ካሽፋ ነው። ሲራጥ አብዛኛ ሲራጥ ሲባል ሙስተቂሙ ነው። ሙስተቂም የተባለው ያው ለመደገፍ ካልሆነ በስተቀር ሲራጥ ሙዕወጅ ለሆነ አይሆንም። እንደዛ ይላሉ አሉ እንደጋዎች ማለት እና ወደ ቀጥተኛው መንገድ ሊመራቸው ነው። ቁርአን ዓላማው ይሄ ነው። ዳዒ ነው። በየመንገዶቹ ሆኖ ይጣራል። ዋዚዕ ነው፣ ከልካይ ነው፣ ዳዒ ነው፣ ሃዲ ነው፣ ኑር ነው። ወደፊት አስማኡል ቁርአን ላይ ትንሽ እናየዋለን። ረሱል አለይሂ ሰላቱ ወሰላም በዚህ ይሄን የተሰጣቸውን የዲን የቁርአን ችቦ ዝም ብለው አላስቀመጡት፣ ወደ ዳዕዋ ገቡ። ይበልጉሁ ሰለዋቱላሂ ወሰላሙሁ ዐለይሂ ኢለል ኡማ። በዛ ለነበሩት ወቅቶች ያሸመቱትና ያቀሩት ነበረ። እሳቸው ኡምይ ከመሆናቸውም ጋር እነሱም ደግሞ ለመቀበል ዝግጁ ነበሩ። ለምን? ቋንቋው አንድ ነውና ቢሊሳኒን አረቢይም ሙቢን፣ ግልጽ የሆነ አረብኛ ቋንቋ። በእነሱም ሁለስ ናቸው፣ ፍሱሃ ናቸው፣ ፉርሳኑል በላጋ ናቸው። የቃቃራ አነጋገር ፈረሰኞች ናቸው። መጋለብ ይችላሉ። በንግግሩ ዓለም ጋላቢዎች ናቸው። እንደው ተብታባዎች አይደሉም። እይና ጀህል ምናምን የሚባል ከነሱ ጋር የለም ነበር ማለት ነው። ስለዚህ ያው ወዲያው ቢሰሊቀቲም አሰሊቃ هو الطبيعه وزن ومعنى በሰሊቃቸው ያውቁት ነበረ፣ ይረዱት ነበረ። ወለስቱ ቢላህዊ የሉኹ ሊሳነሁ ወላኪን ሰሊቂዩን አቁሉ ፈኡዕሪቡ። ነህዊ አይደለሁም ማለት አረብኛው ምላስን እንደዚህ የሚያወላችን በዚህ ሳር እንደመበላከብ ወደዚህ እንደዚህ የድሪቡ የእያለ የሚነቀንቅ አይደለም። ወላኪን ሰሊቂዩን እኔ አላህ በፈጠረኝ ንጹህ አረብኛ አቁሉ ፈኡዕሪቡ፣ ወዲያውኑ ተቆርጣት ተለክቶ ነው በቃ ስናገር خلاص መመተር ማማተር አያስፈልገውም እያለ ነፍሱን ከፍ እያደረገ ነው። አንዳንድ ሰው የምደኸው ነፍሰው ወላ ተዘቁ አንፈሰኩም ያዋለ
ዞሮ ዞሮ እንግዲህ ዋማ ቢኒዕመቲ ረቢከ ፈሐዲስም አለ መቼም በጣም መቆፈን ከሌለበት አንዳንድ ጊዜና እኔ መምህር ነኝ ብትለው ተፍታባ ሰው ታድናለህ ማለት ነው። ፍቂህ ሰውየው ሰፊና በማጨድ ሲቀደው እያየህ ና ላቅረማት ችግር የለውም። እኒ ሐፊዝን አሊም አላለም እንደ ነቢዩላህ ማን ነው ዩሱፍ ጀዐልኒ ዐላ ኸዛኢኒል አርድ እኒ ይህም መድህ እንግዲህ መኮፈስ አይደለም። ማኔጅመንት የተመረኩበት ሙያዬ ዲፓርትመንቱ ሙያ የምችለው ኢዳራዬ ሂፍዝና ዒልም አለኝ አሉ። አስቀመጠዋል። አገሪቱ ምን ሆነ ለማች አገሪቱ ምን ልምናት ሰው ስታገኝ ደግሞ ምን አለ አርዙ ሚስር ያው ሪፍ ናት ስለሆነ ማለት ይሄ ነው እንግዲህ እና ይረዱት ነበረ ነው። ቡኻሪ ሙስሊም እንደዘገቡት አብዱላህ ብን መስዑድ ኩነይፉን ሙሊአ ዒልማ የዕልም ፈረጆ ናቸው የተባሉት አለዚነ አመኑ ወለም የልቢሱ ኢማነሁም ቢዙልሚን እነዚያም ነው ኢማናቸውን ዙልም ጋር ያልቀላቀሉ የወረደ ጊዜ ሸሃቦቹ እንደ ማን ነው ነፍስን ያልዘለመ አሉ። አይ ነፍስን ያልዘለመ ይሄ ተጣጣኑ ዙልም አይደለም እኮ አሉ ረሱል አለይሂ ሰላቱ ወሰላም። እንግዳውስ አይ ሉቅማን ጥሩ ባሪያ የተናገረውን አልሰማችሁም እንደ ቁርአን በቁርአን የተሰፈ አንደኛ ኢነ ሽርከ ለዙልሙን ዐዚም ትልቁ ዙልም ነው ሽርክ ነው እንጂ ይሄ ተቃጥሉማ መቼም አንዴ በውዱም በሶላቱም በአውፍታውም ይታካሳል። ይሄኛውም ደግሞ በመስለም እንጂ ማንም ነገር ላኢላሃ ኢለላህ ካላለ ይሄኛው ኃይለኛ የተውሂድ ዶፍ የሆነ ዝናብ ያስፈልገዋል ነው። ቁርአንን በቁርአን ፈሰሩላቸው ረሱል አለይሂ ሰላቱ ወሰላም። ቁርአን የፈሰሩበት ቦታ ትንሽ ነው፣ ኢምንት ነው። አሊፍ ላም ሚም ጠንቷቸው አልተናገሩም አልጠየቁም። ሷድ ጠንቷቸው አልጠየቁም አልተናገሩም። ቃፍም ያሲን አልጠናቸውም አልጠየቁም። በቃ ይረዳሉ። አንድ እንደዚህ ያለ እሽካል የተፍሲር ሲመጣ ቷ ያርገው ይፈቱላቸዋል። ቆጠሮ ይፈታል፣ በዛው ይሄዳሉ እንጂ ዝም ብለው አጥብቀው ጠይቀው በጣም የሰአሉነ ከወረደው 10 ወይም 9 ቦታ ነው። አስሐቡ መሐመድ ሰለላሁ ዐለይሂ ወሰለም እምተሰሉ ቀውለሁ ተዓላ ላ ተስአሉ አን አሽያአ ካኑ ላ የስአሉነሁ። አንዳንድ ቦታ ናት ላ የስአሉነከ አኒል አሂላ አኒል መሂዲ የስአሉነከ አኒል ኸምሪ ትንሰሙ ናቸው። ሱአል አያበዙም ነበር ይረዱታልና እና ቁርአን ረሱል ዐለይሂ ሰላቱ ወሰላም ወላ ሱሐቦች ሁሉንም አልፈሰሩት። እንዳ ሰሊቅ አለ። ሁለተኛ የተብራራ ነው። ቢሊሳኒን ዐረቢይ ሙቢን ነው። እንግዲህ ለዛም ነው ራእይ አንዳንድ እንዳለው እንጂ ቁርአንን ያው አልከላሙ ሲሩል ሙተከሊም ነው። እንደ አላህ የሚያውቀው የለም። ከላሙላህ ከሆነ ማን ነው በደንብ አድርጎ የሚያውቀው? ረብል ዓለሚን ስለሆነ እና አንዳንድ ቦታዎች ናቸው። ለዛ ነው እንግዲህ ዑለማዎቹ አንዳንድ ያው በቋንቋው በሉጋው በያሉ የሚፈሱት ማለት ሙስሊም እንደዘገቡት ሌሎችም አን ዑቅባ ብን ዓሚር ረዲየላሁ ዐንሁ ቃል ሰሚዕቱ ረሱለላሂ ሰለላሁ ዐለይሂ ወሰለም የቁሉ ዐለል ሚንበር። ሚንበር ያው መንበር ማለት ነው። አማርኛው አንድ ነው። መንበረ ስልጣን ይባላል አንድ ነው። ሚንበር መንበር አንድ ነው። ያው ቋንቋው ወረቤት ነው። ሚንበር ላይ ሆነው ሰሚዕቱ ረሱለላሂ ሰለላሁ ዐለይሂ ወሰለም የቁሉ ወሁ ዐለል ሚንበር ወአዒዱ ለሁም መስተጣዕቱም ሚን ቁዋ ለኢስላም አድወች አዕዳኡል ኢስላም ለነሱ አዘጋጁላቸው መይሳላችሁትን ያህል ሚን ቁዋ። ቁዋው ማብራሪያ ነው። ምን አይነት ቁዋ ነው? ማድይ ነው? ማዕነውይ ነው? ሎጂስቲክ የሚባል አለ። ዛሬ ደግሞ ማንኛው ነው? አላ ረሱል አለ አላ አዋጅ አሉ ኢነል ቁወተ አረምዩ መወርወር ነው። ኢላማ ቀስት መለማመድ ነው ብለው ፈሰሩ። ስለዚህ እሳቸው የፈሰሩት አንደኛ ደረጃን ይይዛል ማለት ወሐረሰ ሰሃባ አላ ተለቂል ቁርአን። ሰሃቦች ተጣደፉ፣ ተቻኮሉ፣ ጓጉ፣ አፋሸጉ። ለምን? ቁርአንን ከረሱል አለይሂ ሰላቱ ወሰላም አፋቸው ለመያዝ ለመረዳት ለመሸምደድ እነ አብዱላህ ብን መስዑድ እነ ዘይድ ብን ሳቢት እነ ኡበይ ብን ከዕብ እነ ዓኢሻ እነ አቡበክር አልኹለፋኡል አርበዓ ቀጥታ ሄደው እንደ ቁጥሩም ጧት እየሄዱ ከደጃፋቸው ቁጥሩ የሚባለውን ያው የወፍ ስም ነው፣ ጧት ያውሬ ስም ነው። ጧት እየሄዱ ከሲቦ ደጃፍ ቁጭ ይላሉ። ሲነሱ እዛው ቁጭ ብለዋል እንደ ለማኝ እንደ ድመት። ሲላ ምንድነው ቁጥሩ ብለህ እንዳንተላቸው ለሊትም ተድወኻለ ቁጥሩ እንደዛ ማለት ነው። እና እዛው ቁጭ ብለው እዛው እንግዲህ ይሸምቱ ጀመር ማለት ሰው ሲጓጓ መቼም የጓጓበትን ነገር ቶሎ በታሪፎ ያሰፍራል ማለት እንግዲህ ይሄም ሸረፍ ነበር ለነሱ። ቁርአንን ከማንቀብ ከመቅራት አላ መህዲጥል ወህይ በወህዩ መውረጃ ላይ በወህዩ ቋት ላይ እየወሰዱ ከዛው ቀጥታ ሐደሰና ሳይባል ፊት ለፊት ቁርአንን መሸመት ለነሱ ትልቅ ደረጃ ነበር። ሰለዋቱ ረቢ ወሰላሙሁ ዐለይሂ ወረዲየላሁ ዐን ሰሐበቲ ረሱሊላሂ ሰለላሁ ዐለይሂ ወሰለም። እንግዲህ ቁርአን ከሳቸው መቅራት ደረጃ ነው። እንመልከት። አን አነስ ረዲየላሁ ዐንሁ ቃል ካነ ረጁሉ ሚና ከኛ ነበር አንድ ሰው ኢዛ ቀረአል በቀራ ወአለ ዒምራን ጀደፊና በቀራና አለ ዒምራንን ሐፍዞ ሲመረቅ
ክቡር ይሆናል። አስቡት ስንት ነው? አልበቀራ ወአለ ኢምራን ሲቀራ ጀድ አዙመ ጀድ የጅድ አዙመ ትልቅ የሆነ ነበር ሸህ ነው ይባላል። በአጋጣሚ እነ ሸህ ጅስር እንደነገሩን የናሁ ሸኻችን ናቸው። አጀሩን ማሙሉና የተወሰነ መልሃቅ ቀርችባቸው አሉ ሙዓመር ናቸው። አሁንም አሉ ሸህ ቀድ ሰሚዐ አላህ የሚባሉ ነበሩ። ቀድ ሰሚዐ አላህ ተው ሸህ ቀድ ሰሚዐ አላህ ሙፍቲ ዳውድ ከዘቢድ ሲመጡ ሀበሻ ጨለማ ድቅድቅ ጨለማ ነው። እዚሁ ጎፈሬ ነው በቃ እዚህ አፍሮ ነው ሰውየው። በቃ ጀናባ መታጠቢ ሰላም ሙስሊም ነው ቢስሚል ኢስላም ሆኖ ድቅድቅ ጨለማ ነው። ጀናባ ምናምን ሰላት የለም። ልጆች እያቀሩ አመ ድረስ ያቀሩና ሸህ አመ ተብሎ ይወጣል ይፈረጃል። ሸህ አመ ይባላል። የሸህ አመ ወዲው ሸህ ተባረክ የሸህ ተባረክ ወዲው ሸህ ቀድ ሰሚዐ የሸህ ቀድ ሰሚዐ ቀብር አውቀዋለሁ። ሸህ ቀድ ሰሚዐ ቀብር እየተባለ አለ ብለዋል። ከሸህ ቀጥታ ዳይሬክት ነው የሰማሁት በዚህ ጆሮ የማን ሸህ ቀድ ሰሚዐ አላህ ተብሎ በዚህ 30 ጁዝ ተሚያኸትሙ ጊዜ ሊፈጅ ሆነ። ምን ማድረግ ነው? 30 ሺህ መመረቅ ነው። ቀጥ ጊዜ አይቆጥም። ይሄ ፈጥባን እኮ በሰይ ነው እኮ እዚህ ጋር ያ የመረቀ ያፈተመው ደግሞ ወደ ሰፊናችን ይልቃል ነው። ሸህ ሰፊናም ይኖራሉ በጊዜ ሸህ ስጃም ይኖራሉ ማለት። አሁን ሱረቱል በቀራና ሱአል ኢምራን ጀደፊና አሁማ ሸሩፈ ይሰሩበት ስለነበር ሱረቱል በቀራ አይበቃም እንዴ ለመስራት እንዴ? ወልዐስሪ በጣም ብሎ ለኢማሙ ሻፊዒ ረህመቱላሂ ዐለይሂ ቁርአን ወልዐስሪ ብቻ ወርዶ ሌላ ቢቀር ይበቃል ነበር። ጃሚዕ ማኒዕ ስለሆነ ማለት ሐረሱ ከዛሊከ ዐለል ዐመሊ ቢሂ ወልውቁፊ ዐንደ አህካሚሂ መቅራት ብቻም አልነበረም። መቅራቱንም እንደጓጉ በመቅራት ላይ እንደጓጉ በመስራትም ላይ መቅራት መስራት መፍራትም አሉ። ቀርተው ሰርተው ሰልተው ፈርተው ይላሉ እኛ ሸኾች። ዝም ብሎ አይደል ይሄ ሙሩረል ኪራም ዝም ብለህ ሙሩረል ኪራም ማረፍ ዝም ብለህ ይሄ ቂራአት አይባልም። ቂራአት ማለት ጠለቅ ብለህ ገብተህ አብዱሃ አሰጋገዱ እንዴት ነው? ውዱ አደራረጉ እንዴት ነው? አንድ ወሸህ ደረስየው ወደዚህ ውዱ አቀሩት ወደ ቂብላ መቅጣጨት ውዱ ማለት ስናቀሩት ወደዚህ ድሮ ወደ ደቡብ ድሮ ውዱ ሲያረጋዩት እኔ አህል አልሆንኩ ብዬ ነው ብለው ደረሳ እስከመበተን ድረስ ለምን አቅርቼህል እንደ ወደ ቂብላ ውዱ አድርግ ብዬ ለምን ብለው ብዙ ነገር ሸኽዮ በጣም አለቀሱ ይባላል። ሳኑ የተዓለሙነ العلم والعمل معا ዋናው እዚህ ላይ ያዙት። ዒልም አለ ይኖራል፣ ዒልም ይኖራል። ከተማርከው ማንም ቋንቋ እንደምትማረው ትማረዋለህ። ግን ዒልም ስትማር አመልንም የሚያስተምር ሸህ መሆን አለበት። አንተን ቀጥቅጦ መፈብረክ የሚችል መሆን አለበት። ፈብራኪ መሆን አለበት። እንደዛ ነው። ወልውቁፍ እንደ አህካሚሂ አህካሙ ላይ መቆም ሐራም ነው ሐራም ትቆማለህ፣ ሐላል ነው ትሰራዋለህ። ውቁፍ እንደ አህካሚሂ እንደ ሑዱዲሂ እንደ መዓሊሚሂ እንደ ሸራኢዒ ይሄ ነው። አን አቢ አብድራህማን አስሱለሚ አቡ አብድራህማን አስሱለሚ ሁላ የተጅዊድ የሚያቀራው በሰው ነው የሚሄደው። ሰነድ ታቢዒዩን ጀሊል ናቸው። 80 ዓመት ቁርአን አቀርተዋል። ሰውየውን ቁርአን አቀርተው ሲመርቁት ከአላህ ይዘሃን ዳይሬክትሊ ከአላህ ተገናኝተሃል፣ መስመር ላይ ነህ፣ አላህን ፍራ ይሉት ነበር። ያ ቡነየ ቀድ አኸልተ አኒላህ አላህን ፍራ አላህ ነው ያስከው። አዎ እንደዛ እኮ እና እንደ ቀልድ እንዳይመስልህ የአላህን ቃል ነው የተሸከምከው፣ ትልቅ ሰው ነህ እንዳትወርድ ይሉት ነበረ። እሳቸው ሙሐዲስም ነበሩ። ጨቅላ ጋር ነው የሚውሉት። አሊፍ ባታያው ያዝ እያሉ ለምንድን ነው ብሏቸው ወኸይሩኩም መን ዐለመል ቁርአነ አን ነቢይል ሙስጠፋ አናና ሐበሻ ዑለማዎች ነው እንደዘን ሐዲስን ኸይሩኩም መን ተዐለመል ቁርአነ ወዐለመሁ ያለውን ማለት ይሄ ቁርአን እጅግ ኸይር ማለት አኽየር ነው። በሐዲስም አኽየር ይለዋል። የላን ኸይሩ ናስ ወብኑል አኽየሪ ኸይር ብሎ ማለት እጅግ ኸይረኛ ብሎ ማለት ቁርአን ተምሮ ያስተማረ ይህ ሐዲስ ይዞኝ ነው ወደ ቁርአን ህፃናት ጋር ቁጭ አደረገኝ ያሉ ትክክልም ኸይርያን አገኙ ማለት ነው። ረሕመቱላሂ ዐለይሂ ምን አሉ? ሐደተነ الذين كانوا يقرؤون القرآن ቁርአን ሲያቀሩን የነበሩት መሻይኾቻችንና አውርተውና አሉ። አቡ አብድራህማን አስሱለሚ ዑስማን ኢብኑ አፋን ከዑስማን ነው የቀጡት። ከነቢያችን አለይሂ ሰላቱ ወሰላም መካከል ስንት ሰው አላቸው ማለት ነው? ሰነዱ አንድ ሰው ማለት ነው። ስለዚህ እሳቸው በቃ ቀጥታ ሰነዳቸው አቀረበ ነው ማለት ነው። ዓሊ ነው ማለት ነው። ዑስማን ኢብኑ አፋን ነው፣ አብዱላህ ኢብኑ መስዑድ ነው ወገይሪሂማ አንሁም ካኑ ኢዛ ተዓለሙ ሚነ ነቢይ ሰለላሁ ዐለይሂ ወሰለም 10 አያት ሰሃቦቹ ከነቢ አለይሂ ሰላቱ ወሰላም 10 አያት ሲማሩ
አያልፋትም ነበር ያችን 10 አያት እዛ ውስጥ እስከ ሳይማሩ ዒልሙን ይማራሉ፣ እውቀቱን ይማራሉ፣ ስራውንም ይማራሉ። ምን ይፈልጋል? ይሄው ይቺ አያት ከኛ ምን ትፈልጋለች? ወዒድ ከሆነ ይፈራሉ፣ ወዕድ ከሆነ ይከጅላሉ። ካኑ ዒልምንም አመሉንም ተምረው ነው የሚያልፉት። እኛ ግን ከዓመል ይልቅስ ወደ ዒልሙ እንደውም ነህው ሰርፍ በተለይ ወደኛ ወደ ወሎ ኢዕራቡ ምንድነው ይልሃል። ኢዕራቡማ መስራት ነው። ሀያ አለ ሰላህ ያለውን እያዓረቡ አዛን ሆኖ ኢቃም ሊሆን አንድ አላህን የሚፈራ ሰው ነበሩ። ሻሃሲን ኮርክ የሚባሉ በጣም አውረዕ ናቸው። ሀየ አቅቢል ይላል ነው እያዓረበ። አቅቢል ማለት ዙርፍ ና ማለት ነው። አቅቢል ማለት ነው ይላል እያዓረበ እኮ ነው። የሰውየው ዷርበው የተዋበቁ ነው ይቃ መጡና በጥፊያ እንደላሱት። አቅቢል ማለት ወይት ነው። አቅቢል አይነ ለኢቅባሉ አዛን ሆኖ ኢቃም ይሆነ ኢቅባል የት አለ? ለምላስ ነው ይፈራሉ። ሰውየው እንዳም ካለ ይዘውንም ግጥም ነው ተሰማ የት አለ አመሉ? ሀያ አለ ኢዕራብ ነው እንደ ካንተ የሚጠበቀው። ላ ተቂፍ አለ ልቂሽሪ በለዱ ኩል ኢላ ልቢ هذا الكسر አይነ ልቡ ልብ ማለት እንደዚህ ያሉ ሊፈሩ ወርዕ ያላቸው ሰዎች ነበሩ። እና ዒልምንም ያውቃሉ አመልንም ያውቃሉ። ፈተዓለምና القرآن አሉ ቁርአንንም ተማርን አሉ፣ ዒልምንም ተማርን አሉ፣ አመሉንም ተማርን ሁሉንም። ስለዚህ ቁርአን የሚያቀራ ሰው ምን ይጠበቅበታል? ተጅዊድ ያቀራል፣ ቁርአን ያቀራል፣ ተጅዊድ ያቀራል፣ አመልም ማስተማር አለበት። ተጥቢቅ አመሊ ያስፈልገዋል ማለት ነው። አለበለዚያ ለውጥ አይኖርም። አንተ ሙስሊም ነህ ያስበላል። የማነህ ደረሳ አይባልም። አጣሊቡ ንስኸቱን ምን الشش ሃይኮፒ ነው ከሌላ ይመስላል ይባላል። የሰው ደረሳ ነው ነግር ይሄን ይላል። ልጅ አባቱን አይመስልም በዘር አይመስልም። ደረሳና ሸህ ይመሳሰላል አታዲያ በስነ ምግባሩ፣ በአደቡ፣ በዒባዳው፣ በንሱኩ፣ በወርዑ ሸኹም መምሰላት። ለዛ እኮ ነው ሚንበር ላይ ስትቀመጡ ወቃር ትንሽ ረዛና መኖር አለበት ነው። እንግዲህ ጥሩ ወፈቀና አላህ ጀሚዓን ሊማ ይሕቡሁ ወየርዳህ። ወለም የእዘን ለሁም ረሱሉላሂ ሰለላሁ ዐለይሂ ወሰለም። እንግዲህ በጊዜው ሁለት ወሕይ ነበር፣ አልወሕዩል መጥሉብና ወልወሕዩል መጥሩህ። ቲላዋ ለቁርአን ብቻ ነው፣ ቂራአ ዓም። ሁለት ወሕይ ነበር፣ አንድ ቤታቸው የሚወጣው ሐዲስና ከወደ ላይ ደግሞ ሁሉም ወሕይ ነው፣ ግን ይለያል። ሐዲሰል ቁድሲ እያለ ሐዲሰል ነበዊ እያለ ቁርአን አለ፣ ሁሉም ይለያያሉ። ወደፊት ምናልባት ጊዜ ካገኘን እንለየው ይሆናል። አሁን እነዚህ ነገሮች እንዳይደበላለቁ ቁርአን ሐኔ የሚወጣውን ሐዲስ እንዳትከትቡ ብለው ነበር። እንዳይደበላለቁ እንዳይዘበራረቁ ቁርአን በምን ነበረ? በአፍ ብቻ ተለቅ ነበረ። በአፍ ብቻ እየሰሙ መሸምደድ። አረቦች ደግሞ ወተት ነው የሚጠጡት፣ ተምር ነው የሚበሉት፣ ሐላል ነው የሚበሉት። ማሻአላህ የመያዝ እድል አለ። ኢማሙ ሻፊዒ እኮ በከተማ ሲያልፉ ይሄን ይዘጉ ነበር ይላሉ። ሰምተው ሴቭ እንዳይሆን እንዳይደረግ ቀጥታ ዳይሬክትሊ እንዳይገባ ማለት ነው። ይሄን ወጥፈው ከተማ ሲወጡ ያው ከተማ መቼም አንዳንድ ነገር ከተማ ወንጀልና ምግብ ከተማ ይታጣ ለጋስትል ሸመት ማድረግ አይቀርም። ባይልህም በጆሮህ አረሩ ባይመታ ጭስ ይመታል። አላህ የጠበቀው በስተቀር ማለት ኢማሙ ሻፊዒን ይወጥፋት የሂፍዛችሁ ኃይሉ ማለት ኃይለኛሽ። ለዛ እኮ ነው 30 ጊዜና ኸትሙት ያው አጂብ ነው። 60 ጊዜ ኸትሙ ነበር ቀን አንድ ለሊት አንድ ረሕመቱላሂ ዐለይሂ። ላ ተክቱቡ አኒ ብለው ነበር ረሱል ዐለይሂ ሰላም። ከኔ አትጻፉ፣ ከኔ የጻፈ ሰው ከቁርአን ሌላ ይበሰው ብለው ነበር። ቁርአን ግን ይጻፋል፣ እየተጻፈ ሪቃ ምናምን እንደዚህ ጅልድ ምናምን ነበረ፣ በዛ ይጻፍ ነበር። ወሐዲሱ አኒ ወላ ሐረጅ፣ ሐዲስም አውሩ እንዳጽፉ እንጂ ኦራሊ በሙሻፋሃትን ሰምቻቸዋለሁ ረሱልን እያላችሁ ዐለይሂ ሰላም ከኔ አውሩ። መጻፉ ግን እንዳይደበላለቁ ሁለቱ ቁርአን ንጹህ ሆኖ መጠበቅ ስላለበት እንደዛ ነው። ወመን ከዘበ ዐለየ ሙተዓሚደን ፈሊየተበወእ መቅዐደሁ ሚነናር። ከኔ ያላልኩትን የዋሸ ሰው ፈሊየተበወእ መቅዐደሁ ሚነናር፣ ከሳት ቦታ ይመራን ማለት ነው። ለፍዙል አምሪ ወመዕናሁ አልኸበር ይመራን ማለት እንትና እንዳለው እኮ ነው። ሐዲሱ ምንድነው? 40 የሚናገር እዛ ለም ተስተሕይ ተስነዑ ማሽእተ ማለት ነው። ወይም ተህጅር ነው። ሁለቱም አለ። ወለኢ ካነ ረሱሉላሂ ሰለላሁ ዐለይሂ ወሰለም ምናልባት አንዳንድ ጊዜ አቡ ሻህ የሚባለው አልሐፍዝ አለ ቁርአን ወዲያ ቢባል ወዲህ ቢባል ተከትቦ ካላየሁኝ አይሆነኝም ማለት ፋቲሃ ለማሐፈዝ ያልቻለ ነበር እዛው ውስጥ
ምስኪን ያው ሰው ይለያያን ደረጃውና ቀድ አዚነ ሊበዕድ ሰሓበቲህ ባዕደ ዛሊከ ፊ ኪታበቲል ሐዲስ ፈኢነማ የተሽብ ቢልቁርአኒ ظل يعتمد على الرواية። አንዳንድ ሰዎች ለአቡ ሻህ ጻፉለት፣ ለሱ ብቻ ጻፉለት፣ እሷን ጠብቆ የያዝ ቁርአን እንደይደባለት አቡ ሻህ ስለማይችል ጻፉለት ብለዋል። ያም ቢሆን ግን የቁርአኑ የሐዲሱ አንዳንድ ጊዜ ቢጻፍም የቁርአኑ ግን በሪዋያ ነው፣ ተለቂ ነው። አንተ ከኡስታዙ ትሄዳለህ፣ ያቀራህን አንድ ዳፍታ ገርፈትፈት አድርገው መተህ ከሸኸዮ ታሰማለህ፣ ሐፍዝሃን ይልሃል፣ ስትመረቅ ተመርቀሃን ይልሃል። ቀድ አኸዝተ ዐኒላሂ ያው እንግዲህ ካላህ ሪዋያ ታደርጋለህ ማለት ነው። ያላህ ካለላህ እያልክ ማለት ነው። ከሸኸዮ ቀጥታ ወስደሃን ማለት ነው። እንደ ሰሃቦቹ ከዚህ እንደዚህ ነው ያደረጉት። እየተጻፈ አልተሰጣቸውም። ሉህ የለም፣ ሰሌዳ የለም፣ ቸክቦርድ የለም። ሚን ፈሚ ሸይኽ ኢላ ኡዙኒ አጣሊብ በዚህ መልኩ ተረማምዷል። ሪዋያ ብቻ ነው፣ ተልቂን ነው። ፊ አህዲ ረሱሊላሂ ሰለላሁ ዐለይሂ ወሰለም። አህዲ ማለት ምንድን ነው? እዚህ ቦታ ላይ ዘመን ማለት ነው። ቀሪቡል አህዲ ቀሪቡ ዘመን ቃል ኪዳን እንዳትል እዚች ላይ ታንሸራታል። አልአህዱ ሁና አዘመኑ ፊ አህዲ ረሱሊላህ ፊ ዘመኒሂ ቆንጆ ኢልም ናት። ያው እንበትልም ወፍ እንዳገሯቶች አለ አገባቡ ይለያያል ማለት ነው። በአቡበክርም ስልጣን በዑመርም ስልጣን በዚያው ቀጠለ። ተለቂ ነው። ቁርአን ቁጭ ብሎ ያቀራል። ሐፊዝ ነው። በኢዛቸው ይከታተላሉ። ሄደ ቀጠለ። በዚህ አሁን የዑስማን ኺላፋ መጣ። ዑስማን እንግዲህ የቁርአን ትልቅ ባለሙያ ባለውለታችንም ለኡመቱል ኢስላም ዑስማን ኢብኑ አፋን ረዲየላሁ ዐንሁ አሸሂድ። እንግዲህ ሐጃ ነገሮች እየተወዙ መጡ። ሐጃዎች አስፈለጉ። ወዴት እሳቸው በኋላ ቁርአንን ሙስሊሞችን በአንድ ሙስሐፍ መሰብሰብ። ሙስሐፍ የተባለው በነብዩ አለይሂ ሰላም ወቅት ሙስሐፍ የሚባል የለም። መጽሐፍ ካለው ተወስዶ ነው ከሐበሻ ቋንቋ። መጽሐፍ ካለው ከትበው ምን እንበሉ አሉ ሰሃቦች ከተጻፈው በኋላ ሃይ ሐበሻ መጽሐፍ ይሉታን የተጀለደ ነገር የተለበደ የተጠረዘ ነገር በዛ ብለው እንግዳስ ሙስሐፍ እንበሉ አሉ። ሚሙ በሶስት ይቀራል። ሚስሐፍ፣ ሙስሐፍ፣ መጽሐፍ ማ ያለው ይሄኛው ይሄው ለእንትኑ ቋንቋ ጋር ይሄዳል ማለት ነው። እንደዛ የሚላል። ስለዚህ ኡስሒፈ ካለው የተያዘ ነው ይላል። ሙስሐፍ ያለው ማለት ነው። እና በዛ ሐጃዎች በጣም እየመጠቁ ፍላጎቶች እየጨመሩ መጡ። ሙስሊሙ በዚህም በአብዱላህ ብን መስዑድ ቂራአት ይቀራል። በይዶ በይብኑ ቃል ፈልጥሃን ማለት በዛ ፈለጥ አይደለም። ወንጀል ቁርአኑ አላ ሰብዓቲ አህሩፍ። ስለዚህ አሁን ወርሽ አለ ፈልጥሃን አይባልም። አመድ የሚመደድ ያላል ዑሙድ የሚመደድ ይላል። ሪዋያ ነው። ሁሉም ሰንሰለት አለው። ሙተሲል ገጭ ላንዘሁደ። ስለዚህ ግን በአንድ ቁርአን ሁሉም ሪዋያው እንዳለ ሆኖ ሙስሐፍ ይጻፍ ሪዋያው እንዳለ ሆኖ ብለው ዑስማን ሱራ አደረጉ ረዲየላሁ ዐንሁ። እንግዲህ ፍላጎቶች እየጨመሩ ሲመጡ ሙስሊሞችን በአንድ ሙስሐፍ መሰብሰብ እሱም ተሳካ። ያ ተጻፈና አንድ ለመዲና፣ አንድ ለመካ፣ ለበስራ፣ ለኩፋ ላኩ። ለሚስርም ላኩ ይባላል። 5 ወይም 6 ቁርአን ላኩ። ሌላውን ሰብስባችሁ በክብር አጣጥባሉ። እንግዲህ ዑለማዎች ቁርአን ሲያሩት ክብሩ እንዳይነካ ወይ ውሃ ውቅያኖስ ውስጥ ማስገባለ ወይም ጧራ ቦታ ፈልጎ ክትፉም እንደይለይ ተደርጎ ማጣጣል ክብሩን መጠበቅ ነው ይላሉ። በሁለት ዘዴ ነው። ውሃው ትልቅ ከሆነ እዛ ውስጥ ይገባል፣ ወይም ደግሞ ኸጡ እንደይለይ የዛሬው ኸጣሁን ይለያል። ይሄ የፋህዲ ጠብ ሙስሐፉል መዲና የሚባለው አቃጥለውም ይለያል። ደቅ ይደረግ ይላሉ። ነብዩ ሰለላሁ እንደይለይ ጭራሹኑ እንትን ሆኖ ቁርአኑ እየታየ ትቶ መሄድ ጥሩ አይደለም ይላሉ። ግን ውሃ ካለ በውሃ መግባቱ ቆንጆ ነው። ዞሮ ዞሮ እሱን ለመጠበቅ ነው፣ እንዳይረገጥ ክብሩ እንዳይደፈር በዚህ ነው የሚደረገው። ናም ያን ምን ተባለ? አልሙስሐፉል ዑስማኒ አልሙስሐፉል ኢማሙ ተባለ። መሪ የሆነ ቁርአን ነው። መሪ የሆነ ቢረስሚል ዑስማኒ በዑስማን አጻጻፍ ሁለት ኸጦች ቅያስ አይገባቸው። ማን ናቸው? ኸጡ አልሙስሐፉል ዑስማኒ ጀዛከላሁ ኸይራ ወኸጡል ዓሩድይነ የዓሩድ ኸጥና የሙስሐፍ ዑስማን የዑስማን ነው አይደል? ሶላቱን በዋው ይጽፋል። ጋዲያት ያለውን እንደንቱ እንደ ሱነተ ሙተበዓ ነው። ቂራአ ሱነተ ሙተበዓ ነው። ኸጡም የቁርአን አልኸጥ ወሊምላ በውጭ የራስን ትጽፋለ። በቁርአን ላይ ግን ያንኑ አድርገህ ነው የምትጽፈው። ቁርአን መጻፍ አላቀደፈ ነው እና ከወፈረ የዓሩድ ደግሞ ضربቱም ያለውን ضربቱሙ የሚሆን ከሆነ ሚሙን ዋው ትጽፋለህ።
ዋው ይወልጃል። አንዷ ራሱ ዋጋ አላት። ዶረብቱሙ ዋው ትጽፋለህ። ሀሳብ አይነበብም። እያንዳንዷ ሳውንድ ሸዳው በሁለት ነው የሚጻፈው። ሸድ ያለውን ሸድደ ብለህ እዛው ሙስተፊል ታስገባለህ ማለት ነው። ይጻፋል እያለ እየፈታህ ለምን ለማሳየት ማለት ነው። ሰምና ወርቁን እያሳየህ ተቅጥዕ ስታደርግ እንዳለ ቁጥጥር ታደርገዋለህ ማለት ነው። በዚህም ብዙ እንቆቅልሽ አላቸው የራሱ። እንግዲህ ተጻፈ፣ ብዙ ሙስሐፎች ተጻፉ። ምን ተደረገ? አልሙስሐፉል ኢማም ብዙ ንስኻዎች ወደ ከተማው ተላኩ። الرسم العثماني ተባለ ነው። እንግዲህ ማን መጣ? የዓልይ ኺላፋ መጣ ረዲየላሁ ዐንሁ። አቡል አሰድ አዱአሊ የሚባለው ዱዕላ የምትባለው ቀቢላ ናት። እሱ ልጁ ማታ ስታወራ ከዋክብቶችን አየችና አድናቆት ተሰማ። ማህሰኑ ሰማይ ያለችው አባቷ። እሱ ደግሞ በጣም ፈሲህ ነው። እሷ ግን አጀሙና አረብ ወኢስላም ቆዳው ሰፋና ይብልቅልቅ አለ። ቋንቋ ደግሞ ንጹህ ቋንቋ ሌላ ቋንቋ ከተጨመረበት ወደ ታይ እንትናል ያር ወጥ እንትን ይላል ሰስዳል ይበል አደጋ። ፈሲህ ቋንቋ ራሱን ችሎ ሲቀመጥ ነው በባዲያ ያለው ነው። ለዚያ ብሎ አንደኛ ማህሰኑ ሰማይ ከዋኪቡ ሐላት ማህሰኑ ሰማይ ከሰማን በጣም የሚያስደንቁት ምንድነው ሲል የሚያስደንቀው ከተማው ወዘው ለቀር ዘየነ ሰማይ እንዳው መሳቢሃ ከዋኪብ ነው። አይ ይሄን አልፈለኩም ማህሰነ ሰማይ ተዓጅብ ነው የፈለኩት አለችው። እፍተሂ ፈመኪ ወቁሊ ማህሰነ ሰማይ አፈሽን ክፈች ዝግ ማህሰነ ሰማይ ሰማይቱን ምን አሳመራት? ማህሰነ ሰማይ ተዓጅብ ነው የፈለኩት ከሰማይ ውስጥ ምንድነው የሚያምረው አይደለም አላማ ይበላ ሰብራ ስትነግር ሄዶ ለዓልይ ነገራቸው። የኔ ልጅ ጉድ ፈላ ከቤቴ ውስጥ ኋላጥ መጣ ያላቸው ጊዜ እንግዲያስ አልከላሙ እስሙን ወፊዕሉን ወሐርፉን ብለው መሰረት ድጋይ ጣሉና ሁንሁ ነህወ ሃዛ በዚህ ሄድበት አሉት። ወስሚየ ነህወል ነህው ተብሎ ተጠራ። በዚያው ሁንሁ እቅስድ ማለት በዚህ ሄድበት አሉት። ሰባ ተቀባበሉት። ዛሬው ደረሰ ማለት ነው። እንግዲህ ይሄን ይመስላል። እዛው ገለጥ ከዛ ጀምሮ ነበር ማለት ነው። የሰው ተማሪ ነው አቡል አስወድ ቀዋዒደ ነህዊ ተቀመጠ። ለምን ፎርሙላው ተቀመጠ? አልከላሙ አጀሩማ እንግዲህ ያው የዛ ኸዳማት አንደኛው ማለት ነው። በሰላም ንግግራቸውን ለመጠበቅ ቁርአንም ደግሞ አረብኛ ሲጠበቅ ማን ይጠበቃል? ቁርአን ይጠበቃል። አያችሁ ይሄ እንግዲህ ቢዳያ ኢልመል ኢዕራቡል ቁርአን የመጀመሪያው ይሄ ነው። ቢዳያ ለዕልሚ ለኢዕራቢል ቁርአን الكريم ሱሐቦች እንግዲህ የቁርአንን ማዕና እየተቀባበሉ ተፍሲሮች የተወሰኑ አያቶችን ተፍሲር እየተቀባበሉ ያው የኢልማቸው መጠን ካፒታሉ ቢለያይም እየተቀባበሉ መጡ። ግንዛቤው ቢለያይም ረሱል አለይሂ ሰላቱ ወሰለም ያላቸው የመቆየት ጊዜ እንደመላየቱ ቢለያይም ዞሮ ደረሶቻቸው ሱሐቦቹ ለማን አቀበሉ? ለታቢዖቹ፣ ታቢዖቹ ለአትባዑ ታቢዒን እየተቀባበሉ መጡ ማለት ነው። እንግዲህ ከሱሐቦቹ ሙፈሲሮች አሉ አውቋቸዋለሁ ይመጣሉ። አንደኛ እንግዲህ ዋናው አልኹለፋኡ አልአርበዓ አራቶቹ ምትኮች አልኹለፋኡ አልሑነፋ አልአርበዓ ረዲየላሁ ዐንሁም አቡበክር ሲዲቅ ዑመር ኢብኑ አልኸጣብ ዑስማን ኢብኑ አፋን ዓሊ ኢብኑ አቢ ጣሊብ ከረመላሁ ወጀሃ የሚባለው የዓልይ ብቻ ጥሩ አይደለም ይላሉ ዑለማዎች ረዲየላሁ ዐንሁ። ተታቻት የሺዓ ረምዙ ሺዓ ነው ያሉ ዑለማዎች ሁሉንም ከርዳሚ ወሪድዋኑ ሚነላሂ አክበር። እንግዲህ እነዚህ ናቸው። ሌላው ከኹለፋኡል አርበዓ በኋላ ኢብኑ መስዑድ የኢልም አህመዲያ የኢልም ኮረጆ የተባሉት ማለት ዘይድ ብኑ ሳቢት፣ አቡ ሙሳ አልአሽዓሪ፣ አብዱላህ ብኑ አሱበይር። እንግዲህ ይሄ ነው እንግዲህ አብዱላህ ብኑ አባስ፣ አብዱላህ ብኑ መስዑድ፣ ኡበይ ብኑ ከዕብ ወማሩ ዐንሁም ላ የተደመኑ ተፍሲረን ካሚለን የነዚህ የተወራው ሙሉ ተፍሲር ቅድም እንዳልኳችሁ ረሱልም ሙሉ ተፍሲር የለም። ረሱል አለይሂ ሰላቱ ወሰላም ከሱሐቦቹ ሙሉ ተፍሲር ሙሉ ተፍሲር ተብሎ የኪታብ ይኖራል። መውዱዕ ነው የሚሆነው ንጥቃስ ይባላል። አሁን ብዙ ያን ያህል አይደል እንትን የተወሰነ እና ተፍሲር ካሚል የለም። እዚህ ላይ ትገነዘቡ የሚገባው ነገር ይሄ ነው። የተወሰኑ አያቶች አና ያለውን ለመፍታት ሙጅመሉን ለመለየት ታቢዖችስ ሱሐቦቹ እንደዚህ ከሆኑ ከታቢዖች ከሱሐቦቹ የያዙ በጣም የለፉ አሉ። ከኢብኑ አባስ የኢብኑ አባስ ተማሪ አሉ መካ ላይ ማን? ሰዒድ ኢብኑ ጁበይር ካነ ሙጃበ ዳዕዋ ማን ነው የገደላቸው?
حجاج بن يوسف الثقفي عامل كان عاملا بعبد مروان የሚባለው عبد الملك بن مروان ኢራቅ كان عاملا كان سفاكا በጣም ኃይለኛ ሰው ነበረ። እሱ ነው እንግዲህ እኒ ወጀህ ወጀህ እያሉ በጣም አገዳደሉ ጥሩ ነበር። دعا عليه فما بقي بعده الا اياما معدوده كان مجاب الدعوه سعيد بن جبير كان من علماء التفسير የብኑ አባስ ደረሳ ናቸው። ሙጃሂድ መካ ላይ ነው ኢብኑ አባስ። አኺር ላይ ግን ጣይፍ ነው የሞቱት የመካ ሁርመት ምናምን ፈርተው ومن يريد فيه بإلحاد يرون ذكر ما مولى ابن عباس مولى راسه طاووس بن كيسان يماني ነው عطاء بن ابي رباح እነዚህ ናቸው። የኡበይ ብኑ ከዕብ ደግሞ ደረሶች አሉ መዲና ላይ ዘይድ ብኑ አስለብ፣ አቡል አሊያ፣ ሙሐመድ ብኑ ከዕብ አልቁረዚ እነዚህ ናቸው። ሰዎቹን ማወቁ እጅግ ይጠቅማል። ከአብዱላህ ብን መስዑድ ደረሶች ደግሞ ኢራቅ ነው። አልቀማ ብኑ ቀይስ፣ መስሩቅ በልጅነታው ተሰርቀው ኋላ ተገኙ መስሩቅ ተባሉ እንጂ ያው ደግነቱ ሳሪቅ አይደለም መስሩቅ ነው። መስሩቅ በልጅነታው ልጅ የሚሰርቁ ነበሩ መሰል ድሮ መስሩቅ ኢብኑ አልአጅደዕ ይባላሉ። كان سرق في صغير أسود بن زيد أبصر بن يزيد عامر الشعبي محدث ناتشو عامر الشعبي حسن البصري يا سلام قتادة ابن دعامة السدوسي النزيه يا عبد الله بن مسعود ناتشو እንግዲህ ابن تيمية أمين بالوت رحمة الله عليه أعلم الناس به أهل مكة ابن تيمية يتفسر عن طيط بالوت سوات بنورو يمكا سوش ناتشو لمن لأنهم أصحاب ابن عباس ليت على نجرة من عند لقب الله شو من دون لقبه حبر الأمة هناك حبر هناك حبر ما لم نكسب بالام بلام قانقا حبر ما لم مدن فنياكر مدد كفرة بثلاث تريبالنا أهونم ترسات يسكتو تم بلاش بننجي شو اسمه تعمل شوية ترى يبلتا ሙጫው ካልበዛበት ወያ በጣም የሚገርም ቁርአን አሁንም አለ የተጻፈው ለዛ የሶት መጣው ቁርአን አለ። በጣም እኮ የሚገርም ነው። እንደው በጣም ስንፍናችን ይገርማል። የድሮዎችን ስታዩ አሁን አንድ ሰው የቡጀይሪ የሚጽፈው እጅ ወንድ ብሎ ቀረ የጻፉበት ወገቦም ጎበጣ። ቡጀይሪ ታውቁታላችሁ? የፈቱል ሀብ ሐሺያ ሁለት ቡጀይሪ ያሉ የኢቅና ሐሺያና ፈቱል ሀብ ሁሉም ቡጀይሪ ናቸው። አንዱ ሱለይማን ነው ቡጀይሪ ምን አንዱ ይላያሉ ያሉ ሰው የነበሩ እኛ ደግሞ የተከተበውን ይሄ እንዳለ ይሄ ቁርአን እስኪ ማማር ውስጥ ነው ደማያቱ ጋር ግን ማን ይቀረዋል? ከተበውም ይቀሩ ነበር። ቤሳ ይዘው ምላጭ ይዘው ትልቅ ምላጭ የለም ይሄ ጣሊያን ይሄ የድሮ በዛ ነው የሚላጩ ሰረቀራቸውን አንድ ፊደል ስትኖር መዳለ ሲያቀሩ እንትን እያስተካከሉ ታዲላ እያደረጉ በጣም የሚገርምና ኢብኑ አባስ ዱዓ አድርገውላቸዋል። ነብያችን ሰለላሁ ዐለይሂ ወሰለም ዱዓ አድርገው اللهم علمه فقهه في الدين وعلمه التأويل ተፍሲር ማለት ተأويል لا ነገር የለውም መጠምዘዝ አይደል። ቁርአንና ዲኑን ፈቂህ አድርገው ተأويልም ተፍሲርም አስተምረዋሉ። فاستجيبت دعوة رسول الله صلى الله عليه وسلم في هذا الصحابي الجليل በዚህም ወሻጀተ ረሂም አለ ወሽጀር ረሂም አለ አላቃ ረሂምያ አለ። በዚህም ደግሞ ኸሪም አለ ይኸድማቸዋል። በዚህም ደግሞ ያው ልጅ ነው ሌላው 20 አርጎ እንትን ሲል ጠጋ እያለች ስምት ካድርገው ከዛ በኋላ ካን عظيم القدر ኢብኑ አባስ መጅሊስ ሹራ ፓርላማ ያስገባቸው ነበር። እነ ኻሊድ ሪያሉ እናም እኮ ልጅ አለን እንዴ ወጨቅላ ይገባል። አይ አሉ ዑመር እንዲታወቅ አደረጉና ኢዛ ጃአ ሰበበ ንዙሉ ምንድነው ብሎ አይ ኢዛ ጃአ ነው خلاص ሰብህ ቢሐምድ ረብከ አይደለም። ኢብኑ አባስ አረ ይሄማ አይደለም ይሄማ ነዕይ ነው ለረሱል አለይሂ ሰላቱ ወሰላም ተወቀዕ ዘዋለን ኢዛ ማ ቂለ ተም ሲሞላ መጉደልን ካልኩሌሽን አድርገህ ግባ አጀል አልቋልና ወደ ራስህ ስራ ግባ። ያም የራሱ ነበረው ሌላ ደግሞ ይባሳል። ፈሰብህ ቢሐምድ ረብከ መርጆ ነው ለአና ወአና አቁሉ ከዛ ከማ ቃል ኢብኑ አባስ አልዑመር ተራ ኢብኑ አባስ ኃይለኛ ነው። ፈልፋይ ነው በጣም ቢሊሳኒን አቁልን ቢመኒን هذا العلم ብላቸው ቢሊሳኒን ሰኡልን ወቀልቢን አቁልን ምላሴ ጠያጅ ነው ልቤም ሸንዳች ነው ገሪብ አይደለም ማለት ኢብኑ አባስ በጣም ረዲየላሁ عنهم اجمعين
እና ኢብኑ አባስ ያሉበት ሚዛኑን ደፋው። ማን መካ ኢብኑ ተይሚያ እስከ ምክንያት ይዘው ነው ዝም ብለው አይደል እንጂ በመሐባ በዚህ አይ ጣውስ አቡ ሸዕታ ሰዒድ ኢብኑ ጁበይር እነዚህ እንግዲህ አስሐቡ ኢብኑ አባስ እነ ሙጃሂድ እነ አጣ ኢብኑ አቢ ረባህ እነ ኢክሪማ እነ ምን አስሐብ ኢብኑ አባስ እንግዲህ እነ ጣውስ እነዚህ ሁሉ ይገባሉ። አህሉል ኩፋም እንደዚሁ ምን አስሐብ ኢብኑ መስዑድ ومن ذلك ما تميزوا به عن غيرهم وعلماء أهل المدينة دقموا في التفسير يقتل عنه درجة معه زيد بن أسلم الذي أخذ عنه مالك زيد بن أسلم مالك شخنه تفسير زوبتان ሌላው ደግሞ ልጁ ደግሞ ኢብኑ አብዱራህማን አብዱላህ ኢብኑ ወብ እነዚህ ይዘውባቸዋል እያለን እና ዙሮ ይሄን ይመስላል ማለት ነው። እና ተፍሲሮች በዚያው እየሄዱ ቀጠሉ ማለት ነው። ዑለማል ቁርአን ትንሽ የለም ነበር፣ በድርሰት ማለት አልተቀመጠም ነበር ማለት በነቅል በዚሁ በመላስ ነበረ። ከዛ በኋላ እንግዲህ ወደ ኪታብ ገባ። ወደ ኪታብ እየተዘጋጀ ዑለማ ተፍሲር እንግዲህ ጀማዓቱ ሚነል ዑለማ ተፍሲር ሙተካሚል ለማዘጋጀት መጡ ማለት ነው። እንግዲህ ከሰሃቦቹ በኋላ እንግዲህ ከሲረ ሪዋያ ፊት ተፍሲሩን አብዱላህ ኢብኑ አባስ ከዛ በኋላ ተላቢዝ ኢብኑ አባስ ብለናል አይደል ቅድም። ወሽተሐረ ሚንሁም የዚድ ኢብኑ ሃሩን የሚባል ነበር። እሱ በጣም በተፍሲር የታወቀ ነው። 117 ነው ያለፈው። ሹዕባ ኢብኑል ሐጃጅ በተፍሲር በጣም የታወቁ ናቸው። 100 የነበረውን ሂጅሪያው ላይ ወኪዕ ኢብኑል ጀራህ በጣም በተፍሲር አንቱ የተባሉ ነበሩ። ሱፊያን ኢብኑ ዑየይና እነዚህም 198 አብዱረዛቅ ኢብኑ ሐማም 211 እነዚህ እንግዲህ 200 ላይ ስትገባ ወደ 300 ስትገባ ተፍሲር እየበሰለ እየተሰበሰበ በደንብ አድርጎ እየተዘጋጀ ይመጣል ማለት ነው። እንግዲህ ከነዚህ በኋላ ደግሞ ተፍሲር ሙተካሚል ሊቀመጥ ነው ማለት ነው። የተወሰኑ አሁን ካየን በኋላ ሙሉ ተፍሲር ተዘጋጀ። በነቅል ነው ከተለቂ ወደ ሪዋያ ከዛ ወደ ተድዊል ልንመጣ ነው ማለት ነው። እንደ ሐዲሶች ማለት ዑበይድ ኢብኑ አልቃሲም ዑበይዱል ቃሲም ኢብኑ ሰላም የሚባለው 224 የሞተው ናሲኽ መንሱኽ ስለ ናሲኽ መንሱኽ አዘጋጀ አንድ ኪታብ። ስለዚህ በቂራአት ደግሞ እንደዚሁ ኢልሙል ቂራአት ላይ አንድ አዘጋጀ። ቁተይባ ኢብኑ ቁተይባ የሚባሉት ደግሞ 276 የሞቱ ናቸው። ሙሽኪሉል ቁርአን በቁርአን የሚጠናውን አንድ ሙጀለድ አዘጋጀ። የሚገርመው ነገር ልፋታቸውን ከወደዛ በተለቂ ሲመጣ ብንሰበስበውስ የሚለውን በጣም ዒልማቸው እንትን እያለ ወደ ቁርአን ወደ ኪታብ ወደ ጥርዝ እየገባ መጣ ማለት ነው። እነዚህ እንግዲህ ቀርነ ሳሊስ ላይ ነው ያሉት 300 ኸይሩል ቁሩኒ ቀርኒ ثم الذين يلون ثم الذين ነው። ከዛ በኋላ ደግሞ ሙዝባን የሚባለው 309 ላይ የሞተው አልሐዊ في علوم القرآن ሙሉ የቁርአን ዕልም እንዳለ ስብስብ አድርጎ ናሲኽ መንሱኽንም ቂራአቱንም ሰበብ ኑዙልም እንግዲህ ሁሉንም የያዘ አልሐዊ في علوم القرآن ሰብስ አሁን ይሄ ሰፋ አለ ማለት። ከዛ ደግሞ አቡበክር መሐመድ ኢብኑል ቃሲም አልአንባሪ የሚባለው 328 ነው። ዑሉሙል ቁርአን የሚባለው ዝም ብሎ አመጣ። እንደዚሁ እያለ አሁን ቀርነ አራቢ አራተኛ መቶ ዓመት ገባን ማለት። አቡበክር ኢብኑል ባልባቂላኒ የሚባለው በጣም የኡሱል ሰው ነበረ። ኢልሙል ከላም ሰው ነበር። እንደዚሁ 403 ዓመት ኢዕጃዙል ቁርአን አዘጋጅቷል። ዒዝ ኢብኑ አብድሰላም የሚባሉት እነዚህም የሻፊዒ በጣም አንቱ የተባሉ 660 ላይ ናቸው። መጃዙል ቁርአን የሚባሉ መጃዝ አለ በሚለው ሄደው ባለፈው ኺላፍ አለው እነ ሽንቂቲ መሐመድ አሚን ሽንቂቲ እና የተወሰኑ ሰዎች ቀላል የማይባሉ መጃዝ የለም የቁርአን የአረብ ኡሱል ብለው የሚባሉ ኡሱል አልፊቅ ላይ ደግሞ እናየዋለን። እነዚህ እንግዲህ እያንዳንዱ ሙአሊፍ የተወሰነ ሙሉም ሊሆን ይችላል የተወሰነ መባህት ወይም ጥናቶችን በደንብ እንፈያለን። እነዚህ ሁሉ ሰብስቦ ግን በአንድ ኪታብ ማዘጋጀት ኋላ ላይ ነው የመጣው። በደንብ ኋላ ላይ እነ ጀላሉዲን አስዩቲ እነሱ ናቸው እንግዲህ አሁን አኺር ላይ እነሱ ብኪ አሁን የያዙት ኪታብ ራሱ እና ሙሉ አድርገው የመጡት እነሱ ናቸው ማለት ነው። ጀላሉዲን አስዩቲ 911 ነው ያለፉት። አሊፍ ካን في علوم القرآن ሁለት ሙጀለድ ነው። የሚስር ዑለማዎች ተስሒህ ጀመረውታል የጨረሱ አይመስለኝም። አንዳንድ ሙጀለድ እነዚህ ነው እንግዲህ ولم يكن نصيب علوم القرآن من التأليف في عصر النهضة في الحديث أقل من العلوم الأخرى። አሁንም ራሱ ዑለማዎች በጣም እየፈደሙት ነው علوم القرآن በደንብ አድርገው ሱብክያሁን አልቡርሃን في علوم القرآن አላቸው። መናህሉል ቁርአን መናህሉል ዒርፋን في علوم القرآንም አለ።
ማነው? ኪታቡሁ እንትና የሚባለው ሰው ነው ሼኽ ሙሐመድ አብዱልዓዚም አዘርካኒ የሚባለው መናሂሉል ዒርፋን ፊ ዑሉሚል ቁርአን አዘጋጅቷል አለ። እሱ በገበያ ዓለም አለ ማለት እና ብዙ ኪታቦች አሉ። በዚህ ዙሪያ ብዙ ተብሏል። የዛሬው ድርስ በዚህ የሚበቃ ይመስለኛል። ቀጣይ ደግሞ ቁርአን የሚለውን እንገባለን። من فضل الله على الإنسان لم يتركه سدى وحملا بل أنزل له القرآن يهتدي به في ظلمات الحياة. لقد درس بالنار مثل النفس وإلى درس آخر وصلى الله على النبي محمد.